ሰላም ጤና ይስጥልኝ ኦጌቲ ሃቨን ነኝ ከዚህ ከኦጌቲ ሃቨን ፖድካስት መልካም ሰኞ እንዴት ናችሁ በሳምንቴ ደግሞ ቃሌን ጠብቄ መጥቻለሁ በያላችሁበት ማለዳ በያላችሁበት ከሰዓት በያላችሁበት ምሽት እንደምን አደራችሁ እንደምን ዋላችሁ እንዴት አመሻችሁ ማለት እወዳለሁ ጋይስ በጣም ነው ደስ ያለኝ አዲስ ሰብስክራይብ ያደረጋችሁ በጣም ነው ማመሰግነው ላስት ዊክ 62 ሰብስክሪፕሽን ላይ ነበርኩ ኦር 71 ሰብስክሪፕሽን ላይ ነበርኩ ባልሳሳት በዚህ ሳምንት 114 ሰብስክሪፕሽን ላይ ደርሼ ነው ወደ እናንተ የመጣሁት እርግጠኛ ነኝ ከዚህ በላይ ቻናሌ ያድጋል ብዬ አስባለሁ አዲስ ሰብስክራይብ ያደረጋችሁ በጣም ነው ማመሰግናችሁ በዛ ላይ ደግሞ የመጀመሪያው ኤፒሶድ ቪዲዮ ወደ 730 ምናምን ቪው አለው የልቤን ጄኑዊንሊ ነው የተደሰትኩት ምክንያቱም 7 ሚሊዮን ህዝብ ሲያየኝ አይደለም መደሰት ያለብኝ መነሻዬንም አፕሪሺየት ማድረግ አለብኝና በጣም ነው ማመሰግናችሁ አሁንም ሼር አድርጉት ስቲል ለርን እያደረኩ ነው ፖድካስቴን የምቀርጸው riverside.fm ላይ ነው የምቀርጸው ሶፍትዌሩን ገና እየተማርኩት ነው አጫጭር ቪዲዮዎች ራሱ ሰርቶ ይሰጣል ለቲክታክ ቶሎ ፋሎ እንድታርጉኝ ብቻዬን ስለሆነ የምሰራው ትራዲሽናሊ ስለሆነ የምሰራው ይሄ ነገር አዲስ ስለሆነ ለኔ ታገሱኝ ኢቨንቹዋሊ በጣም ቆንጆ እየሆነ በጣም ፕሮፌሽናል እየሆነ ኔክስት ዊክ ፈርኒቸሮች አስገባለሁ ብያለሁ ቢካዝ ይሄ ሶፋው ብዙ አልወደድኩትም ብዙ ያምራል ብዬ ነበር ኮዚ ነገር ሲሆን ደስ ይላል ብዬ ነበር ከክረምቱም ጋር ፖርትላንድ ላይ ግን ሳስበው ጎባጣ ነገር አደረገኝ መሰለኝ አይደለ አንዳንዶቻችሁ እንደዚህ አይነት አስተያየት ሰጣችሁኛል ስለዚህ ቀጥ ያለ ፈርኒቸር ለመግዛት አስቤያለሁና ኔክስት ዊክ እሱን አዘጋጃለሁ ብቻ በእነዚህ ጥቂት ኤፒሶዶች ውስጥ ፖድካስቴ ሞር እያማረ ሞር ፕሮፌሽናል እየሆነ ይመጣል የሚገርማችሁ ነገር ዛሬ አንዳንድ ዶክመንቶችን አስገባላችኋለሁ እዚህ ላይ ላስት ታይም ቃል እንደገባሁላችሁ ዛሬ ስለ ወንድማችን ስለ ፊራኦል ኢቴቻ ነው የምንነጋገረው እንደ አጋጣሚ ሆኖ አንድ በጣም ማከብረው መወደው ሰው እዚህ ቲክታክ ላይ በዚህ ኮንቨርሴሽን ውስጥ ጆይን አድርጎ ስለነበረ እሱ እዛ ውስጥ በመኖሩ የተነሳ አትራክትድ ሆኜ ገብቼ በማዳመጥበት ሰዓት ነው እንግዲህ ይሄን ነገር ለምን ሲሪየስሊ እንትን አላደርገውም ለምን አልፈትሸውም ለምን አልበረብረውም ምንድነው ላይክ ሰው ከኮንቨርሴሽን ባለፈ እንደዚህ አይነት ችግሮች በማህበረሰባችን በኮሚኒቲያችን ውስጥ ሀፕን ሲያደርግ በተለይ ደግሞ እዚህ በውጭ ሀገር በዲያስፖራ የምንኖር አንዳንድ ነገሮች በጣም ቀላል ናቸው አንዳንድ ኢንፎርሜሽኖች አክሰስ ለማድረግ በጣም ቀላል ነው አንዳንድ ጊዜ ተነጋግረን ተግባብተን አውርተን ተጫውተን ተጨቃጭቀን ተሰዳድበን የማንመልሳቸው ወይም ደግሞ የማንደርስባቸው እይታዎች አሉና ይሄንን ባለፉት ሳምንታት ወይም ባለፉት ወራት በወንድማችን ፊራኦል ኢቴቻ ቢዝነሶች ላይ በተነሱት ኩዌስችኖች በተነሱት ጥያቄዎች ላይ እዛ ፕሮግራም ላይ በመግባት ትንሽ ኢንስፓየርድ ስላደረጉኝ አንዳንድ ነገር ፈላልጌ ያዘጋጀሁትን ነገር ነው ያመጣሁላችሁ ከዚህ ቪዲዮ ከቀረጽኩኝ በኋላ ወጥቼ እንደገና በሌላ ሶፍትዌር ነው ዶክመንቶቹን ማስገባላችሁና አንዳንድ ጊዜ የሆነ አይነት እንዴት ነው የሚባለው ከዚህ ወጣ ያለ መልክ ካያችሁ በዛ ምክንያት ነው የሚሆነው በሚቀጥሉት 2 ሳምንታቶች ውስጥ እግዚአብሔር ቢፈቅድ ከአዲስ አበባ ኦዲት የሚያደርግልኝ ማን ነው ኤዲት የሚያደርግልኝ ቪዲዮቹን ልኬለት የሚያስተካክልልኝ ፕሮፌሽናል አቋሙን እንዲጠብቅልኝ የሚያደርግ ሰው ቀጥራለሁ ብያለሁ ኦልሬዲ ተነጋግረናል በዋጋም ተስማምተናል ስለዚህ ትታገሱኝ ዘንድ ለምናችኋለሁ ማለት ነው እንዴት ናችሁ ሳምንታችሁ እንዴት ነበረ እኔ በጣም ደህና ነኝ መልካም ነኝ ስራ ነበርኩኝ ጥሩ ጊዜ ነበረኝ ከተማችን በጣም ይዘንባል አገር ቤት ነው የሚመስለው በጣም ደስ የሚል ጊዜ ነበረ ደስ የሚል ሳምንት ነበር የነበረኝ እና አብራችሁኝ ከቆያችሁ እስከ መጨረሻው ድረስ ያገኘኋቸውን ኢንፎርሜሽኖች አስቀምጥላችኋለሁ ማለት እንዴት አድርጋችሁ አንዳንድ ነገሮችን ፋይንድ አውት እንደምታረጉና ከመጀመሪያ ስህተታችን ወደፊት እንዳንሰራው እንዴት እንደምንጠነቀቅ ሊያሳያችሁ ይችላል ይሄ ቪዲዮ ከዛም ባለፈ ደግሞ ይሄ የመጨረሻው ቪዲዮ ወይም ደግሞ የመጨረሻው መልስ ወይም የመጨረሻው ውጤት ነው ማለት አይደለም አንዳንድ ዶክመንቶች አንዳንድ የቢዝነስ ስታንዶች የቢዝነሱ ባለቤት ካስተካከላቸው ሪኒው ካደረጋቸው ሪፍሬሽ ካደረጋቸው ወይም ሪኢንስቴት ካደረጋቸው ሊስተካከሉ ይችላሉ ስለዚህ እኔ ግን በጊዜው በዛ በወቅቱ ያገኘሁትን የተማርኩትን ከዚህ ቢዝነስ ከፊራኦል ኢቴቻ ጃፈሮ ትራክ ድራይቪንግ ስኩል ከሚለው ኤልኤልሲ ከሚለው ቢዝነስ ያገኘኋቸውን አንዳንድ ኢንፎርሜሽኖች ነው ማዘጋጅላችሁ በዚህ ላይ የቢዝነሱ ባለቤት የራሱ የሆነ እንደገና ምንድነው የሚባለው የራሱ የሆነ ኤክስፕላኔሽን ሊሰጥ ይችላል
ዶክመንቶቹን አባሪ አድርጎ አሁን እኔ ያቀረብኳቸውን ዶክመንቶች እንደዛ የሆኑት ምክንያታቸው ለምን እንደሆነ ሊናገር ይችላል። ሶ እኔ ያየኋቸው በእኔ አቅም እንደዚህ አይነት ነገሮች ስሰማም እስከምን ድረስ ሄጄ ማጣራት እችላለሁ፣ እስከምን ድረስ ሄጄ ማረጋገጥ እችላለሁ የሚለው ነገር ለመፈተሽ ያዘጋጀሁት ነው። ሌሎቻችሁም ሊጠቅማችሁ ይችላል። ስለዚህ አብራችሁኝ ተከታተሉ ማለት ነው። በመጀመሪያ ይሄንን ታሪክ ስሰማ ቲክታክ ላይ ነው የመጣው። እንደምታውቁት ወንድማችን ቴዲ ሐዋሳ ቤት ነው የመጣው። በጣም ብዙ ሰዎች መጥተው ተነጋግረውበታል። አንድ እህታችንም ደግሞ ወቀሳ እና የራሷን ያሳለፈችውን ጀርኒ ከዚህ ቢዝነስ ጋር ከዚህ የቢዝነስ ባለቤት ጋር እሱም ፊራኦል ቴቻ ከሱ ጋር ያሳለፈችውን የገጠማትን ነገር ተናግራለች። በጣም ርካሽ የሆነ ወይም ደግሞ ብዙ ቢዝነስ ልሰራበት የማልችል ትራክ ሸጦልኛል፣ በውድ ዋጋ ሸጦልኛል፣ ኦክሽን ላይ ቀርቧል ብሎ ኦክሽን ላይ በዚህ ያህል ዋጋ ወጥቷል ብሎ በ174 ሺህ ብር ሸጦልኛል ብላን የተናገረችው። ይሄንን ኬስ ሳይሆን ማንም ቢዝነስ ያለው ሰው እሺ እስካልከው ድረስ እስከፈቀድክለት ድረስ እስካላጣራህ ድረስ በዛ ቢዝነስ ላይ ብዙ እውቀት እንደሌለህ ባወቀ ጊዜ ነጋዴዎች እንደዚህ አይነት ሜተድ ይጠቀማሉ። እናንተ ከሰጣችኋቸው ገንዘቡን እናንተ መኪናውን ካላስፈተሻችሁ እናንተ አንዳንድ ጥያቄዎች ካልጠየቃችሁ ከምንም በላይ ደግሞ የምታደርጉት የቢዝነስ ትራንዛክሽን ትራዲሽናል ወይም አበሻዊ ወይም ደግሞ ህግ ብዙ የማይደግፈው ወደ ኮርት ብትሄዱ ሊያስመልጣችሁ የማይችል አይነት ትራንዛክሽን ካደረጋችሁ ያው መጨረሻ ላይ እናንተ ናችሁ ተጎድታችሁ ቁጭ የምትሉት ማለት ነው። ምክንያቱም ለመጠየቅ አቅም ታጣላችሁ፣ ለመጠየቅ ዶክመንቶች የሏችሁ፣ ለመጠየቅ የመኒ ዝውውሩ ምናልባት በክሬዲት ካርድ የተገዛ ኦር በዴቢት ካርድ የተገዛ ወይም በባንክ ዋየር የተደረገ ላይሆን ይችላል። ምናልባት በካሽ የሆነ ዝውውር ሊሆን ይችላል። እነዛ ነገሮች ችግር ያመጣሉ። ትክክለኛውን መልስ ለማግኘት ችግር ያመጣሉ ማለት ነው። እና እቺ እህታችን ስሟን እዚህ ላይ መጥቀስ አልፈልግም፣ ብዙዎቻችሁ ታውቋታላችሁ። እቺ እህታችን ያንን ትራንዛክሽን በምታደርግበት ጊዜ ምናልባት ከነዚህ አሁን ከጠቀስኳቸው ምክንያቶች ጥቂቶቹ በእሷ ላይ ደርሰውባት ሊሆን ይችላል። መጠየቅ አልተቻለም። ሊደረግ የተፈለገው ነገር ምንድነው? ወደ ቲክታክ አምጥቶ ቲክታክ ላይ ሁሉም ሰው እንደሚያደርገው እዚህ ሶሻል ሚዲያ ላይ መጥቶ ተቀምጦ ተወቃቅሶ ከዛ በኋላ ያን ሰው ትክክል አይደለህም ብሎ እንደ ሽምግልና ማለት ነው እንደ ሽምግልና ኮምፐንሴት ሊያደርግ የሚችለው ገንዘብ ካለ እንዲያደርግ ነበር የተጠየቀው። እሱም ፌል አድርጓል። አልተቻለም ያንን ማድረግ። ይሄንን በቲክታክ ላይ በሚያደርጉበት ጊዜ አንድ ቅድም እንዳልኳችሁ በጣም ወዳጅ የሆነ ሰው እዛ ላይ ይሳተፍ ነበርና በሱ ምክንያት ተቀምጬ ማንበብ ማለት ለመስማት ቻልኩኝ ማለት ነው። ከዛም ደግሞ አንዳንድ ኢንፎርሜሽኖችን አንዳንድ ዶክመንቶችን ለእኔም እንዲሰጡኝ ጠይቄ አንዳንድ ወገኖቼ ኢንፎርሜሽኖች ሰጥተውኛል፣ ሪሲት ሰጥተውኛል። አንዳንድ ሴል ምንድን ነው የሚባለው የተሻሻጡበት ሪሲት፣ ቪን ነምበር፣ የተለያዩ ነገሮችን ስለሰጡኝ በዛ የተነሳ እሱን ኢንፎርሜሽን ይዤ የበረበርኳቸውን ብርበራዎች ነው እንግዲህ የምነግራችሁ ማለት ነው። የመጀመሪያው የቢዝነሱ አድራሻ ሳውዝ ዳኮታ ነው። ኖርማል አፓርትመንት ነው። ይሄ በጣም ኖርማል ነው። በአሜሪካን ሀገር ውስጥ ቢዝነስ ያላቸው ሰዎች መጀመሪያ ኦፊስ ከሌላቸው ገና ጀማሪ ስሞል ቢዝነስ ከሆኑና ጀማሪ ቢዝነስ ያላቸው ሰዎች ከሆኑ ብዙ ጊዜ መኖሪያ ቤታቸውን ይጠቀማሉ። እኔም ለምሳሌ አሁን የክሊኒንግ ቢዝነስ አድራሻ የመኖሪያ ቤቴ አድራሻ ወይም ደግሞ የምኖርበት አካባቢ አድራሻ ነው። ይሄ በጣም ኖርማል ነው። በተለይ ቬጋስ የነበርኩ ጊዜ የምኖርበት አድራሻ ነበር አድራሻዬ ማለት ነው። ይሄ ምንም ወንጀል አይደለም። ለጅማሬ ለመነሻ የሚሆን ነው። ከዛ ቢዝነሱ ገንዘብ ማፍራት ሲጀምር ወደ ውጭ ኦፊስ ተከራይተን እንወጣለን ማለት ነው። ቤዚክ የሆነ ኖርማል አፓርትመንት ውስጥ ከ1 እስከ 3 ቤድሩም ያለው አፓርትመንት የፋሚሊ ኦሪየንቴሽን ፋሚሊ ነክ የሆነ አፓርትመንት ውስጥ ነው አድሬሱ የሚያሳየው። ይሄ ወንጀል አይደለም። ነገር ግን እነዛን ዶክመንቶች አሁን ከዚህ በኋላ የማሳያችሁ እዚህ ጋር የምለጥፍላችሁን ዶክመንቶች ቼክ በማደርግበት ጊዜ አብዛኛው ዶክመንት የሰጠው ሪሲት ያስቀመጠው ሪሲት ይሄ ሪሲት ነው ኦክሽን የገባሁበት ያለው ሪሲት ፍራጅለንት 100% ፍራጅለንት ሆኖ አግኝቼዋለሁ እኔ በመረመርኩበት ሜተድ ማለት ነው። ለምንድን ነው ኦክሽን ላይ ያወጣሁት መኪናውን ያለው በቴይለር ማርቲን
LLC ሆኗል። አሁን አንድ ቆንጆ ያገኘሁት ኢንፎርሜሽን ምንድነው እሱ ያቀረባቸው ሪሲቶች ቴይለር ኤንድ ማርቲን INC ኢንክ ነበር። ከ2024 ድርጅቱን ደውዬ ስጠይቅ ከ2024 በኋላ ወደ LLC እንደመጡ፣ በፊት ግን INC በሚለው የመጨረሻ መጠሪያቸው ይጠሩ እንደነበርና ይሄ ስማቸው ከ2024 በኋላ እንደተቀየረ ነግረውኛል። which is ትክክል ነው ማለት ነው። ሶ በጣም ብዙ ቦታ ከአንዴም 2-3 ቴይለር ኤንድ ማርቲን ደውዬ እነዚህ ዶክመንቶች ከነሱ የወጡ እንደሆኑና እንዳልሆኑ ለማረጋገጥ ሞክሬያለሁ። ማናጀሮች አናግሬያለሁ፣ የሴልስ ፐርሰኖች አናግሬያለሁ። 2 ጊዜ ጆሮዬ ላይ ተዘግቶብኛል። ኢሜሎች አሉኝ። እነዛን ኢሜሎች ስክሪንሻት አድርጌ ያነጋገርኳቸውን ሰዎች እዚህ ላይ ለጥፍላችኋለሁ። እኔ ቼክ ያደረኩበት መንገድ ያንን ዶክመንት ለዛ ቼክ ላደረኩበት ዌብሳይት ሳስቀምጠው የሪሲት አቀማመጡ፣ ሪሲቱ ላይ ያለ ኢንፎርሜሽን፣ ስፔሶቹ የተሰጡት ስፔሶች፣ ከላይና ከታች ያሉት የዶክመንቱ ጽሁፎች ኮፒ ፔስት አይደረጉም ወይም ሰሌክት አይደረጉም። መሀሉ ብቻ ነው ሰሌክት የሚደረገው ፔፐሩ። which means ምን ማለት ነው? ከላይና ከታች ያለው ጽሁፍ ኦልሬዲ የነበረ ወረቀት ላይ ነው ይሄ የመሀል ኢንፎርሜሽኑ የዳታው ምንድነው ዳታ አልኩኝ ቪን ነምበሩ ምናምኑ መቼ እንደተሸጠ ስንት ብር እንደተሸጠ ምናምን የሚያሳየው ኢንፎርሜሽን ግን መሀል ላይ እንደገባ ያስታውቃል። ግን ይሄንን ነገር ዝም ብለን ከምንቃወመው ወይም ዝም ብለን ፍራውድ ነው ብለን እነዚህን ሪሲቶች ከምናያቸው ለምን ደውለን ካምፓኒውን አንጠይቅም በማለት ነው እኔ ካምፓኒው ጋር የደወልኩት እና ያነጋገርኳቸው ሰዎች አሉ። እንዳልኳቸው 2 ጊዜ ጆሮዬ ላይ ዘግተውብኛል። የምጠረጥረው ነገር ምንድነው ፕሮባብሊ ይሄ ካምፓኒ ወይ ውስጡ ያሉት ሰዎች እንደዚህ በጎን አንዳንድ ዶክመንቶችን በማሸሽ ወይም አንዳንድ ዶክመንቶችን በመስራት እንዲህ አይነት ስራዎች ይሰሩ ይሆናል። ምክንያቱም በሰፒና ነው መጠየቅ ያለባችሁ። የመጨረሻው ኢሜል በሰፒና ነው መጠየቅ ያለባችሁ ወይም በኮርት ትዕዛዝ ማለት ነው። በኮርት ትዕዛዝ ደግሞ ለመጠየቅ ምንም አስፈላጊ ያልሆነበት ምክንያት በእኔ እይታ አትሊስት ሪሲቱን ቬሪፋይ ማድረግ ይችላሉ። ሪሲቱ የኛ ነው የኛ አይደለም ማለት ይችላሉ። እዛ የጠየኩበት ዌብሳይት ላይ ሪሲቱ የቴይለር ኤንድ ማርቲን LLC ካምፓኒ ሪሲት ያንን እንደማይመስል ይናገራል። ወረቀቶቹን ጽሁፎቹን መሀል ላይ እኔ እንደዚህ እያወራሁኝ መሀል ላይ አስገባላችኋለሁ፣ ኢሜሎቹን አስገባላችኋለሁ። ምንድነው የጠረጠርኩት ወይም ወንድማችን ፊራኦል በቲክታክ ሶሻል ሚዲያ ላይ መጥቶ በድፍረት ቢዝነሱ ጉድ ስታንዲንግ ላይ እንዳለ ቢዝነሱ ስቲል አክቲቭ እንደሆነ የተናገረበት ምክንያት ምናልባት እነዚህ ሰዎች ቢጠየቁ ሊደግፉት የሚችሉ እንደሆኑ አስቦ ሊሆን ይችላል ብዬ አሰብኩኝ። ምክንያቱም አንድ ሰው ኢንፎርሜሽን ፈልጎ ወደ እናንተ ሲደውል በመሃል መስመር ተቋርጦ ነበር እና አንድ ሰው ኢንፎርሜሽን ፈልጎ ወደ እንደዚህ አይነት ትልልቅ ካምፓኒዎች ሲደውል the least they can do ጆሮ ላይ መዝጋት የለባቸውም። የጠየቅናቸው ጥያቄም ጆሮ ላይ የሚያዘጋ አልነበረም። ግን ከንግግራቸው እንደሰማሁት በጣም ነው ፓኒክ ያደረጉት። አይ ዶንት ኖ ዋይ ለምን ፓኒክ እንዳደረጉ አልገባኝም። ግን እኛ ይሄንን ጥያቄ መመለስ አንችልም ብለው ነው ጆሮ ላይ የዘጉት። በኋላ ነው እንደገና ለሌላ ማኔጀር ቮይስ ሜል አስቀምጬ እንደገና በማለዳ ደግሞ ሌላ ሰው እንደገና ኮንታክት አድርጎኝ ያ ሰው ደግሞ ምንም ችግር የለም እንመልስልሻለን፣ ይሄ ቀላል ነገር ነው፣ ኢቭን ጆሮሽ ላይ የዘጋውን ሰው ራሱ ብትነግሪን እነሱንም እንጠይቃለን፣ ተጠያቂ እናደርጋለን፣ ግን ያለሽን ኩዌስችን ኢሜሎችን በሙሉ ወደ እኔ ላኪልኝ ብሎ ወደዛ ግለሰብ ኢሜሎችን ሁሉ ልኬ ወዲያውኑ ሌላ ያናገረኝ ሰው ሳይሆን እንደገና ሌላ ሰው ይሄ የሚመለከተው እኔን ነው የሚል ሌላ ሰው ደግሞ ኢሜል አድርጎልኝ በሰፒና ካልሆነ በስተቀር እንደዚህ አይነት ፐብሊክ ፐርሰናል ሪኮርድ የሆነ ነገር ሪከርድ ያለው ነገር አንሰጥም አሉ። እኔ ፐርሰናል የሆነ ነገር ወይም ደግሞ ዲፕ የሆነ ነገር አይደለም የጠየኩት። እኔ የጠየኩት አትሊስት ሪሲቱ የእናንተ ነው የእናንተ አይደለም የሚለውን ቬሪፋይ እንድታደርጉልኝ ነው አልኩኝ። ከዛ በኋላ ኢሜል ይመስለኛል ወንድማችን ፊራኦል ኢቴቻ ቴይለር ኤንድ ማርቲን ግቢ ውስጥ ራሱ ሄዶ ቪዲዮዎች የሰራው ትራኮች ሲያሳይ የነበረው እንዲሁም ደግሞ በሶሻል ሚዲያ ፕሬዘንሱ ሰውን ቤት ተገኝቶ በራሱም ደግሞ ፕሬዘንሱ በጣም በኩራት የተናገረው ይሄ ነገር እንደዚህ ነው ያደረኩት ብሎ የሰጣቸው ኢንፎርሜሽኖች እና እነዚህ ዶክመንቶች ምናልባት በእነዚህ ሰዎችም የሚደገፉ ስለሆነ ሊሆን ይችላል እንደዚህ አይነት
በጣም ጠንካራ የሆነ አቋም ይዞ የመጣው። ምክንያቱም የሆነ ቦታ ላይ ሄዳችሁ ጠይቃችሁ ልታውቁት የምትችሉት ነገር እዛ ጋር ተሄዶ ቬሪፋይ ሊደረግ የሚችል ነገር እንዳለ ስታስቡ ትጠነቀቃላችሁ። ብዙ ጊዜ ግን እዛ ጋር ሰው ካስቀመጣችሁ የእናንተ ሰው የሆነ ሰው ካለ ወይም ደግሞ አሰራሩንና አደራረጉን የሚያውቅ ሰው ግን ካለ በኩራት ማንም ሊይዛችሁ እንደማይችል አስባችሁ እንደዚህ አይነት ነገሮችን ልታደርጉ ትችላላችሁ። ኤኒዌይስ ያወራሁላችሁን ነገር በሙሉ መሀል ላይ ኢሜይሎቹን፣ ሪሲቶቹን እንዲሁም ደግሞ ቼክ ያደረኩበት ዌብሳይት የተናገራቸውን ነገሮች አስቀምጥላችኋለሁ ማለት ነው። የተናገራቸውን የሰጠኝን መረጃ እንዴት ፍራጅለንት እንደሆነ በጣም ሬድ ፍላግ የሚያሳይ ዳክመንት እንደሆነ የነገረኝን ቦታ ያስቀምጠልኝን ቦታ ነግራችኋለሁ ማለት ነው። ሌላው በዛ ጊዜ በ2022 አንደኛው ቬሪፋይ ያደረኩበት መንገድ ክሊር ቪን የሚባል የቪክል ሂስትሪ የምትጠይቁበት ዌብሳይት አለ። ዩፔድ ላይ ወደ $29 አካባቢ ትከፍላላችሁ። የቪን ነምበሩን የመኪናውን ስታስገቡለት እንዳለ መረጃውን ይሰጣችኋል። እዛ መረጃ ላይ በጣም ይሄ የቼክ ያደረኩበት ዌብሳይት በጣም በአግርሞት የመለሰልኝ ነገር ምንድን ነው? ኦክሽን ላይ የወጣ መኪና አይደለም የተሸጠው መኪና። ያ መኪና ያቺ ሴት ያቺ እህታችን ለእኔ ሸጠልኝ፣ በውድ ዋጋ ሸጠልኝ፣ ኦክሽን ላይ የገዛሁት በዚህ ዋጋ ነው ብሎ ለእኔ $147,000 ሸጠልኝ ወይም ደግሞ ከዛ በላይ ሸጠልኝ ያለችው እህታችን የተናገረችው መኪና የትም አሜሪካን ሀገር ላይ ኦክሽን ላይ ወጥቶ አያውቅም። ቬሂክል ሂስትሪውን እንትን ሳደርግ ማለት ነው፣ ቼክ ሳደርግ ማለት ነው። መኪናው ደግሞ 5 ከተሞች ላይ 2 በኔብራስካ 2 በቴክሳስ አሁን ደግሞ ባለበት በፊላደልፊያ ኦነሮች እንደነበሩት ያሳያል ማለት ነው። ይሄንን አግኝቻለሁ። ከዛ በተረፈ ደግሞ በ2022 በማርቲን ኤንድ ቴይለር ካምፓኒ በኩል የተደረጉ ኦክሽኖች ዋጋቸው ከ65,000 እስከ $110,000 መካከል ውስጥ የነበረ ዋጋ ነበረ። $147,000 የሚሄድ ወይም ወደ $152,000 የሚሄድ የኦክሽን እንትኖች ውጤቶች አልነበሯቸው። ብቻ በዚህም አለ በዛ እነዚህ ትራኮች ወንድማችን ፊራውን ኢቴቻ በጃፈሮ ትራክ ድራይቪንግ ስኩል ኤልኤልሲ በኩል የሚያስተናግዳቸው የሚሸጣቸው ወይም ደግሞ ትራንዛክሽን የሚያደርጋቸው የመኪና ሽያጮች ቢዝነሱ በራሱ በሳውዝ ዳኮታ የዲፓርትመንት ኦፍ ስቴት ዲፓርትመንት ስትደውሉ ሴትዮዋን ያናገርኩበት መረጃ አለኝ። የቢዝነስ አይዲውን ስታስገቡ በ2021 ዲዞልቭ ያደረገ ቢዝነስ ነው። ከ2021 ጀምሮ ጉድ ስታንዲንግ ላይ የሌለ ቢዝነስ ነው። ስቴቱ ጉድ ስታንዲንግ ላይ ነው ብሎ የሚያምንበት እንትን አይደለም። ስቴት ምንድነው የሚያምንበት ካምፓኒ አይደለም። ይህንን መረጃ ከስቴት ዲፓርትመንቱ ለማግኘት አንዳንዴ $20 ያስከፍሏቸዋል፣ አንዳንዴ $10። ሰምታይምስ እንደዚህ ኤጀንት ጋር ወይም ደግሞ የኦፊስ ሰው ጋር ደውላችሁ ስትጠይቁ ደግሞ እራሳቸው ሰዎቹ ከእናንተ ጋር አብረው ኮምፒውተራችሁ ላይ ይነግሯችሁና የቢዝነስ አይዲ ነምበሩ ስታስገቡ የኮምፒውተር የዛ ቢዝነስ ሂስትሪ ይወጣላችኋል። ምንድነው አንድ ያየሁት ነገር ሪኢንስቴት ማድረግ ይችላል። ፊራውልቲቻ ያንን ኦፕሽን አለው። ዶክመንቶቹ በሙሉ ኦፕሽን አላቸው፣ ሪኢንስቴት የማድረግ ኦፕሽን አላቸው። ነገር ግን አሁን ላይ ሌጋል ስታተሳቸው የተስተካከለ አይደለም። ሌጋል ስታተስ የለውም። በዚህ ድርጅት ውስጥ አንለስ አዘርዋይስ ሌላ ካምፓኒ ከፍቶ እየሰራ ካልሆነ በስተቀር ወይም ደግሞ ይሄ ቲክታክ ላይ የነበረው ቫይብ ወጀብ መጥቶ አንዳንድ ሰዎችም ይሄንን ስለተናገሩት እኔ የሚያገኟቸውን ዶክመንቶች ለሌሎች ሰዎች ሼር አድርጌ ስለነበረ እነሱን ከሰማ በኋላ ምናልባት ሪል ስቴት አድርጎት ካላስጀመረው በስተቀር ትራክ የሚማሩ ልጆችንም ማስተማር የሚችልበት አቋም ላይ አይደለም። መኪናም የሚሸጥበት አቋም ላይ አይደለም። እነዚህ ነገሮች ለማወቅ ችያለሁ ማለት ነው። እኔ ግን ዋናው ሀሳቤ እነዚህ ነገሮች የተናገርኩበት ዋናው መንገድና ዋናው ሀሳቤ እዚህ ሶሻል ሚዲያ ላይ ብዙ ሰዎች ብዙ ሰው ነን ብዙ ማንነት አለን ብለው ሊናገሩ ይችላሉ። እዚህ ሶሻል ሚዲያ ላይ በትዳር አቅጣጫ ብትሉ እኔ ዋን ኦፍ ዘ ቪክቲም ነኝ። በትዳር አቅጣጫ፣ በቢዝነስ አቅጣጫ፣ በብዙ ነገሮች በጓደኝነት አቅጣጫ አብሮ በመስራት በእርዳታ እዚህ ሶሻል ሚዲያ ላይ ፕሬዘንስ በሚያደርጉ ራሳቸውን በሚገልጡበት መንገድ ሰዎችን ማኒፕሌት በማድረግ ሀብታም ነኝ፣ ገንዘብ አለኝ፣ ካሽ በማሳየት የተለያዩ ነገሮችን በማድረግ
ሰዎችን የሚሸውዱ በጣም ብዙ እዚህ ሶሻል ሚዲያ ላይ በጣም ብዙ ሰዎች አሉ። እና ደግሞ ህዝባችንም ካለው የህይወት የኢኮኖሚ የሀገር የተቀመጡበት ቦታ ነው መሰለኝ እነዚህን ሰዎች በጣም ያምኗቸዋል፣ ይደገፏቸዋል፣ ይከተሏቸዋል። እነዚህ ሰዎች እንደነዚህ ያሉ ሰዎች ተከታዮቻቸው ብዙ ናቸው። የተወሰነ ብር ከፍለው አንዳንድ ትልልቅ ፔጅ ላላቸው ሰዎች በእነሱ በኩል ከቨር ይደረጋሉ። በእነሱ በኩል ኃጢአታቸው፣ ድካማቸው ይሸፈንላቸዋል። ሞር ሌሎች ሰዎችን እንዲጎዱ በተለይ ደግሞ ሴቶች እንዲጎዱ እድል ይሰጣቸዋል። ጓደኛ ያበዛሉ፣ ጓደኛ ያፈራሉ። ብዙውን ለነሱ የሚደግፋቸው ሰዎች ይበዛሉ እና ምስኪኖች ወይም ደግሞ በእንደዚህ አይነት ጉዳይ የሚጎዱ ሰዎች እስፔሻሊ ቅድም እንዳልኳችሁ ያደረጉበት ቢዝነስ ህጋዊ ባልሆነ መንገድ ከሆነ ወይ በካሽ ዝውውር ከሆነ የሆነ መሀል ላይ ያልጠበቁት ህግ ካለ ኮንትራት ከሌላቸው ዊትነስ ከሌላቸው በእንደነዚህ አይነት ሰዎች ሊጠቁ ይችላሉ። ሊጎዱና ሊጠቁ ይችላሉ በእንደነዚህ አይነት ሰዎች እና ምን ልላችሁ ነው ይሄንን ያመጣሁላችሁ። እንደዚህ አይነት ሰዎችን ስትሰሙ ቀላል ነው ለመጠየቅ። አንዳንዶቹ ዶክመንቶች፣ አንዳንዶቹ ኢንፎርሜሽኖች እንደ ፐብሊክ ሪከርድ ሆነው ይቀመጣሉ። እነዛን ቼክ ማድረግ ጥሩ ነው። አንዳንዶቹ ደግሞ ኦፊሶች ደውላችሁ በቀላሉ ልታውቋቸው የምትችሏቸው ኢንፎርሜሽኖች ናቸው። ስለ መኪና የማታውቁ ከሆነ ስለሆነ ቢዝነስ የማታውቁ ከሆነ የሚያውቁ ሰዎችን ገንዘባችሁን በመቶ ሺህ የሚቆጠሩ የለፋችሁበትን ገንዘብ ከማዋላችሁ በፊት የሚያውቁ ሰዎችን ለምሳሌ መኪና የሚያውቁ ሰዎችን መጠየቅ፣ ያ መኪና በጥሩ ኮንዲሽን ላይ ነው ያለው ብላችሁ ትራክ የሚያውቁ ሰዎችን መጠየቅ፣ ለዚህ ነገር እንዲረዷችሁ ጓደኞቻችሁን ተሳታፊ ማድረግ፣ ምስክሮችን ተሳታፊ ማድረግ። በእናንተና በዛ ሰው መካከል ብቻ እሱ የሚናገረውን ነገር ብቻ ሰምታችሁ የምታደርጉና የምትፈጽሙ አትሁኑ። እስፔሻሊ ሴቶች በጣም በምላሳቸው፣ በመልካቸው፣ በገንዘባቸው፣ በአቅማቸው በተለይ ደግሞ መንፈሳዊ ነገርን እናውቃለን፣ መንፈሳዊ ነን፣ የዚህ እምነት ተከታይ ነን የሚሉ እዚህ በሶሻል ሚዲያ ላይ የመንፈሳዊ አክሽን የሚያሳዩ የሃይማኖት ገጽ ያላቸው ሰዎችን እጅግ አድርጋችሁ ልትፈሩ፣ እጅግ አድርጋችሁ ልትሸሹና ልትጠነቀቁ ይገባችኋል። ፊራኦል ኢቴቻ ብቻ አይደለም በእንደዚህ አይነት ነገሮች ወደ ፊት ለፊት የመጣው። ብዙ በእርዳታ ላይ የተሳተፉ ሰዎች እዚህ ጋር ዛሬ እርዳታ አሰባስበው ነገ ደግሞ ሲጣሉ ገንዘብ ክፍፍሉ ላይ ገንዘብ መላኩ ላይ ሲጣሉ የምናያቸው በጣም ብዙ ኢንሲደንቶች በዚህ በሶሻል ሚዲያ አይተናል። እና ሶሻል ሚዲያ ላይ ያሉ ሰዎች ምንም ያህል መልካም ነገር፣ መልካም መልክ፣ መልካም ስም፣ መልካም ሃይማኖት ቢኖራቸው ቤተሰብ ያላቸው ሰዎች ቢኖሩ የመጀመሪያው የልባችሁ ስሜት ዋሪፍ የሚል መሆን አለበት። ምናልባት እንደዚህ ቢሆንስ ይሄ ሰው፣ ምናልባት ይሄ ቢኖረውስ፣ እከሌም እንደዚህ ወደኋላ የሰማችሁትን ታሪክ ሁሉ ማሰብ መቻል አለባችሁ። ገባችሁ? እንጂ የሆነ ሰው ወጥቶ ሀብታም ነኝ ስላለ ገንዘብ አለኝ ስላለ ገንዘብ አለው ማለት አይደለም። እንዲህ አይነት ጉድ ስታንድ ላይ የሌለ ቢዝነስ ገንዘብ ኬት ሊያመጣ ይችላል ብላችሁ መጠየቅ አለባችሁ። አብዛኛው ለምሳሌ ወንድማችን ፊራኦልን የደገፉት ሰዎች የፕሮቴስታንት እምነት ተከታዮች ናቸው ከጎኑ የቆሙለት ወይም ደግሞ ከመጣበት የሬስ ባክግራውንድ ያሉ ሰዎችም ስታንድ ሊያደርጉለት ሞክረው ነበር። አቅጣጫውም የኮንቨርሴሽኑ አቅጣጫ በጣም እንዲቀየር በመቄዶንያ የአረጋውያን መርጃ ድርጅት ላይ እንዲያተኩር የተወሰኑ እንደ ጋምብሊንግ የሚመስሉ ነገሮች ሰዎችን ማኒፕሌት ሊያደርግበት የሞከረበት እናንተ $20,000 ካዋጣችሁ እኔ $100,000 ለመቄዶንያ ያስገባለሁ በሚል አይነት ጨዋታ፣ በሚል አይነት ቁማር የሰዎችን አቴንሽን ለመሳብ የሞከረበት፣ የተጠየቀው ጥያቄና እሱ ሲመልስ የነበረው ነገር የተለያየበት፣ እንዲሁም ለሌላ ነገር ቪዲዮን ካገኘው ትለጥፍላችኋለሁ። ለሌላ ምንድነው ሰርች ሲያደርግ የነበረበትን ከላይ አድሬስ ባሩ ላይ የጻፈውን በሌላ አርዕስት ሰርች ሲያደርግ የነበረውን ነገር እንደዚህ ሲያሳይ የሰርች ሂስትሪው ላይ የዩቲዩብ ሰርች ሂስትሪው ላይ የፌክ የሚሊየነር ወይም የቢሊየነር
ምልክት ያለው የገንዘብ መጠን ሰርች ያደረገበት ሁሉ እስከሚታይ ድረስ የደረሰበት ነበር የሱ ነገር እና ማንም ሰው ሀብታም ቢሆን ጥሩ ነው። ሰርቶ ለፍቶ ያመጣው ነገር ነው። ሊደበቅ አይገባም። ሊሸሸግበት የሚገባ ነገር መሆን የለበትም። ነገር ግን አሁን ለምሳሌ እኔ ባቀረብኳቸው መረጃዎች አሁን በእነዚህ ኢሜይሎች በእነዚህ ሪሲት ወረቀቶች እኔም የላኩትን ኢሜይል አስቀምጥላችኋለሁ። ለቴይለር ኤንድ ማርቲን ኤልኤልሲ ካምፓኒ የላኳቸውን ኢሜይሎች አስቀምጥላችኋለሁ። እንዲሁም ደግሞ ምናልባት ይሄ ፕሮግራም ይሄ ኤፒሶድ 2 አፕዴት ሊኖረው ይችላል። ምክንያቱም የስቴት ዲፓርትመንት ኦፍ ሳውዝ ዳኮታ አድቫይስ ያደረጉን ሪከመንድ ያደረጉን ነገር አለ ከዚህ ቀጥሎ የት መሄድ እንዳለብን ማለት ነው። ያንን ደግሞ በዚህ ሁኔታ ውስጥ ተጎዳው ያለችው እህታችን ማስቀጠል ትችላለች። ቦታውን እኔ ለመናገር ፈቃደኛ ነኝ። ማስቀጠል ትችላለች። ወይም ደግሞ እኛ ነገሩን ካደረግነው ወይም እኔ ደውዬ ከተናገርኩኝና ከጠየቅኩኝ ምስክር የሚያስፈልግ ከሆነ እሷ መታ የድጋፍ ቃሏን መስጠት የምትችልበት አይነት ሁኔታም ሊሆን ይችላል እና እንደነዚህ አይነት ፍራውድ የሆኑ ስካም የሆኑ ዳክመንቶች ፍራጅለንት የሆኑ ዳክመንቶችን አሜሪካን ሀገር መጠቀም በጣም ተጠያቂ ያደርጋል። በጣም ቀላል አይደለም። የእኛ ማህበረሰብ ብዙ ስለማያውቅ ብዙ ስለማይጠይቅ ደግሞ ህዝቡም እርስ በርስ ተላልፎ ስለማይሰጣጥ የሚባል የሆነ ባህል ስላለው ምናምን ነው አንዳንድ ሰዎች እንደዚህ የሚያመልጡት ወይም ደግሞ ተጠያቂ የማይሆኑት እና እኛ ላቀረብነው መረጃ እኛ ላገኘነው መረጃ ፊራኦል ግዴታ አለበት መልስ መስጠት። ቢዝነሱ ምን አይነት ሁኔታ ላይ እንዳለ የሚማሩት ሰዎች ሰርቲፊኬት ኤሊጂብል ነው ወይ የሚለውን አይ ቲንክ በሰው $6,000 አካባቢ ነው ትራክ የሚያስተምረው መሰለኝ። አሁን አላውቅም። አለጀርሊ ወደ $6,000 አካባቢ መሰለኝ ተማሪዎችን የሚያስተምረው። ሶ እንደነዚህ አይነት ነገሮችን መልስ መስጠት መቻል አለበት። ላይክ ከብሽሽቅ አይነት ነገሮች ወጥተን ወደ እውነተኛው ነገር ስንመለስ እነዚህ ነገሮች አስተካክለን መናገር ኃላፊነት አለብን። ወይ በዌብሳይታችን ላይ ማስቀመጥ አለብን፣ ወይም ፕሬስ ሪሊዝ መስጠት አለብን፣ ስቴትመንት መስጠት አለብን። በተለያየ መንገድ አድርገን ለህዝብ እነዛ ለወቀሱን፣ ለበረበሩ፣ ለፈተሹ ሰዎች ሳይሆን ለምስኪኖች በተለይ ወረቀት ለሌላቸው ገና ከኢትዮጵያ ለመጡ በጣም ብዙ ተስፋ ላይ የሚያደርጉ በተለይ ወንድ ወጣቶችን ሰለባ የሚያደርግ ነገር ስለሆነ ይሄ መመለስና መልስ ሊሰጠው የሚገባ ነገር ነው። ሁላችሁም በያላችሁበት ይህንን ኩዌስችን መጠየቅ አለባችሁ። ፊራኦል ደግሞ በዚህ ጉዳይ ላይ ምንም አይነት በደል ከሌለበት እኛ ሚስ አንደርስታንድ አድርገነው ከሆነ የያዝነው ኢንፎርሜሽን ስህተት ከሆነ ይህንንም ቪዲዮ አይቶ ይህንንም ዩቲዩብ አይቶ ለዛ ምላሽ መስጠት ይችላል። ዶክመንቶቹን ማቅረብ ይችላል። ኦጌት ይዛቸው የመጣቻቸው ዶክመንቶች ልክ አይደሉም ማለት ይችላል። አፍራሽ የሆኑ ነገሮችን ይዞ መጥቶ ራሱን ማንጻት ይችላል እንጂ ዝም ብሎ ዛሬ አንድ አጀንዳ መጥቶ ነገ ሌላ አጀንዳ ከነገ ወዲያ ሌላ አጀንዳ እየመጣ ህዝቡን በአጀንዳ በማዛል የባሰ ጠያቂ እንዳይሆን የባሰ አይምሮ የሌለው ሰው እንዳይሆን የባሰ በብዙ ነገር እንዲታለል እንደነዚህ አይነት ሰዎችን ባይዘው ብዙዎቻችን ቲክታክ ላይ ፊልተር ወንዱም ሴቶ ፊልተር እየተጠቀመ ነው የሚወጣው። ኑሮ የደላው ኮምፎርታብል ህይወት ውስጥ የሚኖር ሰው ነው የሚመስለው ኤቭሪባዲ። ሶ ዓለሙም ብዙ ፌክ የሆነ ነገር አለው። ሶሻል ሚዲያውም ብዙ ፌክ የሆነ ነገር ይሰጠናል። እኛ ደግሞ በተለይ የእኛ ማህበረሰብ ለመልካም ነገር አይደለም ሶሻል ሚዲያውን የሚጠቀመው ወይም ደግሞ ሶሻል ሚዲያው ለተቀረጸበት ነገር ሙሉ ፉሊ አይደለም የተጠቀምንበት ያለ ነው። ኮንቴንት ክሬት እናደርጋለን፣ እቃዎችን እንሸጥበታለን፣ ቢዝነስ እንሰራበታለን። ይሄን ሁሉ ማህበረሰባችን አያውቅም። ኢንስቴድ ኦፍ እነዚህን ጥሩ የሆኑ ነገሮች ከመጠቀም ይልቅ ሲሰዳደብበት፣ ሲጣላበት፣ ሲጨቃጨቅበት፣ ፖለቲካ ሲሰራበት፣ ፖለቲካውም ጥሩ ነገር ነው በእርግጥ መጥፎ አይደለም። እንደዛ ነው የሚሆነው እና እንደነዚህ አይነት ሰዎችን ባልጠየቅናቸው እና ኃላፊነት እንዲሰማቸው ባላደረግን ቁጥር ሁልጊዜ ቪክቲም የሆኑ ሰዎች ይኖራሉ፣ እየበዙ ይመጣሉ። አዌርነስ የምንሰጥበት ሁኔታዎች እየቀነሱ ይመጣሉ ማለት ነው። እና በዚህ ምክንያት ተነስቼ ነው በአንድ ወዳጄ ምክንያት ተነስቼ ነው የፊራኦል ኢቴቻን ቢዝነሶች እንዲሁም አንድም ጃፍሮ ቢዝነስ ግሩፕ የሚልም አለው እሱ እንዲሁም ጭራሽ እንትኑም ላይ አይወጣም። አይ ቲንክ ከፍቶት የዘጋው ቢዝነስ ነው መሰለኝ። እና በምን ምክንያት ነው እነዚህ ነገሮች ሊሆኑ የቻሉት? በምን አይነት ላይሰንስ ነው አሁን ቢዝነሱ የቆመው? እነዚህን ጥያቄዎች ዊጅስ እንጠይቃለን። እሱም ቢመልስልን ደስ ይለን።
ደስ ይለኛል። እኔ እንደውም ፍቃደኛ ከሆነ ኢንተርቪው ባደርገውም ደስ ይለኛል። ከፍቃደኛ ከሆነ እነዚህን ጥያቄዎች መመለስ የሚችል ከሆነ ኢንተርቪውን ባደርገው፣ ፕላትፎርሜንም ሼር ባደርገው፣ የእሱንም ድምፅ ደግሞ እኛም እሱን ከሰነው ብቻ ወቅሰነው ብቻ ከምንቀመጥ የእሱንም ደግሞ ያለውን ሀሳብ ደግሞ እንዲናገር ፕላትፎርሜንና ሚዲያን መፍቀድ ስላለብኝ ፍቃደኛ ከሆነ የምታውቁት ካላችሁ ንገሩት፣ ሼር አድርጉለት። ይህንን ቪዲዮ መጥቶ አንዳንድ ጥያቄዎችን መነጋገር እንችላለን። ባለበት ቦታ ሆኜ ኢንተርቪው ላደርገው እችላለሁ፣ ምንም ችግር የለውም። እና ይህንን ነው ዛሬ ያመጣሁላችሁ። የሚቀጥለው ሳምንት ደግሞ በሌላ ዝግጅት፣ በሌላ አይዲያ፣ በሌላ ሀሳብ እመጣለሁ። ሰብስክራይብ አድርጉ። አዳዲስ ሰብስክራይብ ያደረጋችሁ ሰዎች በጣም አስደስታችሁኛል። ከ62 እና ከ71 ሰብስክሪፕሽን ተነስቼ ሰብስክራይበሮቼ ወደ 114 ደርሰዋል። አሁን ደግሞ ከጥቂት ደቂቃ በፊት ቲክታኬ ላይ አንድ ሾርት ቪዲዮ የሳምንቱን ኤፒሶድ ሾርት ቪዲዮ ለጥፍ ያለው እሱን ደግሞ ሰዎች አይተው እንደገና ወደ ቻናል ጆይን ያደርጋሉ ብዬ አስባለሁ። በጣም ብዙ ነገሮች ናቸው በልቤ ያሉት። አሁን ጀስት ዝም ብዬ እያወራው ጊዜያቶች እያለፉ ስለሆነ እስቲ አንዳንድ ነገሮች ልጀምር። እንደው በቀላሉም ቢሆን በማያምርም ሲቹዌሽን ውስጥም ቢሆን በጣም ሞር ፕሮፌሽናልም ባይሆን እስኪ ልጀምረው፣ እያበረታታኝ እያሰብኩበት እመጣለሁ ብዬ ስላሰብኩኝ ነው እነዚህ ቪዲዮዎች ለእናንተ ማመጣላችሁ። የሚቀጥለው ሳምንት ደግሞ በሌላ በተለየ ሁኔታ በተለየ ሀሳብ እመጣለሁ። አመሰግናችኋለሁ ጋይስ። ቴንክ ዩ ሶ ማች። ሰብስክራይብ አድርጉ፣ ሼር አድርጉት። ይሄ ቪዲዮ ከወደዳችሁት፣ ይሄን ሀሳብ ከወደዳችሁት፣ ጥያቄም ካላችሁ እናንተም የምትሉት ነገር ካለ ያጋጠማችሁ ኤክስፒሪየንስም ካላችሁ ኮሜንት ላይ ጻፉልኝ፣ አስቀምጡልኝ። በጣም ነው የማመሰግነው። ከዚህ ከኦንጌቲ ሀበን ፖድካስት ቴንክ ዩ ሶ ማች ስላዳመጣችሁኝ በጣም አድርጌ አመሰግናችኋለሁ። ባባይ። መልካም ሳምንት።